የሆነ የተለያለ ሲያትል ሲሄድ ተንከባከቡ፣ ዳላስ ሲሄድ፣ አትላንታ ሲሄድ፣ የትም ሌተ ለምን ሰው ያያል ይረዳል። ምንድን ነው ይሄ ልጅ የሚያወራው? ምንድን ነው የሚናገረው? ሶሻል ሚዲያ ላይ ገንቢ ነገር ተናግረው እልል አድርጌ እንደኔ ገንቢ ነገር የተናገረ የለ። አምጡ። አትቀየሩ። ማንም አትቀየሩ። ሶሻል ሚዲያ ላይ ህዝቡ ይለያል። ህዝቡ ዴር ስማርት። ህዝቡ በደንብ ነው የሚያውቀው። እንዴት ነው የማትሻሻሉት? ለእናንተ ለሚወዷችሁ ሰዎች ለምንድን ነው ጥሩ ነገር ይዛችሁ የማትመጡት? ስትልሱም ወዝ ያለው ላስላስ ለምንድን ነው የማታደርጉት? ወዝ ያለው ጽድት ያለ ላስላስ ለምንድን ነው የሌላችሁ? እንደ ማኛው ከእናት ስድብ ከአባት ስድብ የጸዳ ራስሽን ከነቱናሽን ከነ ማስረጃ አምጥቼ ዝርግፍ ዘረግፈዋል። ይሄ ነው ጭቦት። ለምንድን ነው በዛ ደረጃ ስሜታዊ? እኔ ሰባብራለሁ። ለምን ከነ ማስረጃ መጥቼ ነው የምልሰው። እና ይሄንን ነው የምለው። ቱንሻ ይጨመር ወይስ ትንሽ ይቆይላት? እዛ ለምንድን ነው ታዲያ እስከ ዛሬ ትላላችሁ? ኢሊሊ ሆቴል እንዲህ ተደርጎ ነው። ለእኔ ያዝናችሁ ነው ቪዲዮ የማታወጡት? ለእኔ ታዝኖልኝ ሲወዱኝ እኮ ሲወዱኝ ለእኔ ያዝነውልኝ ለእኔ ያዝነውልኝ ሀብትሽ ወዝ ገውኖ ማ ብራዘር ለእኔ ያዝነውልኝ ነው። ለእኔ ታዝኖልኝ ነው። የዮኒ ማኛ ቪዲዮ ነው የማያወጣው። ዝሆኗ ኢሊሊ ሆቴል ትላላችሁ። እንትናም ይላል እያንዳንዱ ይላል። ግን ምንድን ነው በማስረጃ ሲሆን ደስ ይላል። እናንተ እኮ ሴጋ ብላችሁ ያመጣችሁ አረብ አምጥታችሁ አቀናብራችሁ ዮኒ ማኛ ብላችኋል እኮ። እኔ ለሚስቴ አሳይቻታለሁ። በሳት ነው የሞተችው። እኔ ላይ ያን ሞከራችሁ ነገር የለምና አልተሳካ። ከባድ ሚዛን እና ዝሆን እየታጠቢ አንቺ አሁን በደንብ በበረኪና በእውነት መታጠብ አለብሽ። በጣም በጣም መታጠብ ያለበት አይምሮሽም ሰው ነው። ይደብራል። ቢያንስ ሮማን አይምሮዋ ነው መታጠብ ያለበት። ሮማን አይምሮዋ መታጠብ አለበት። ህብረት ኮባ የኮባ ድርጅት ህብረት ኮባ አይምሮዋ መታጠብ አለበት። አንቺ ግን እኮ ሁለቱም ነው የምትታጠቢው በበረኪና። እኔ አንቺ መሆን አለበት ብዬ የማስበው ይሄ ካርዋሽ አለ፣ ሙልጭ አርጎ ካርዋሽ፣ በሱ ታጠቢ። ጧት ጧት ለወር በሱ ታጠቢ። ዩ ማት ቢ ጉድ። እንደዛ ነው የምለው ሶምዬ። ስለዚህ በመጀመሪያ የኦሮሞ ህዝብ አንቺ በፍጹም እንደማትሆኛቸው አውቀዋል። አየሽ፣ ኦሮሞ ገንዘብ የለውም ስትይ አሳዩ። ለሚወዱት ሰው ኦሮሞ አይደለም ገንዘቡን ስጋውን ቆርጦ ይሰጣል። የአማራም ልጅ የኦሮሞም ልጅ ይሰጣል። እውነቴን ነው የምናገረው። የኦሮሞ ልጅ ለአስሊ ከ1 ሚሊዮን በላይ በጊፍት አንበሻብሸው ከዚህም በፊት አይተናቸዋል። የኦሮሞ ልጆች ለሙባረክ ጉበቴ ለአስሊ ምናምን ጌም ሲጫወቱ እንደነሱ የሚያወጣ የለም። እነሱ ናቸው ጊፍት የሚሰጡት። ከማንም ጋር ተጫውተው የኦሮሞ ልጆች ተሸንፈው አያውቁም። ከማንም ጋር ተጫውተው ተሸንፈው አያውቁም። የሚሰጡትን ግን ያውቃል። አንቺን ግን እንደማይሰጡሽ የምታውቂው ለምን? ኦሮሞን አሰደብሽ፣ አዋረድሽ እንጂ ለኦሮሞ ክብር አላመጣሽም። ስለዚህ አይፈልጉሽም። ዝሆንዬ ማንም አይፈልግ። በአማራ በጎንደር ዘፈን እስክታልቲ በጎንደር ተከሻሽ ይርገፍ ዘንባ ማሮጊት። ያንን ነው የምለው። ሌላ እያየው ነው ኮመንት ላይ እንዳመስላችሁ ሎዛ ጎዛ ዮኒ ማኛን እየላሰች ነው ነው። ከዚህ በፊት ሎዛ ጎዛ ዴዚን ምን ብላታለች? እስቲ እኔ አይሻል
እንዲወራልሽ አንተ ራስህ አንድ ነገር እንዳትናገሪ። እኔ ማለት አስበዋል ትንሽ ወንድሜ ነህ። ነይ ሲሪየስሊ ዩ አር ማይ ብራዘር ኦኬ። ትንሽ ወንድሜ ነህ ገባ። እሷ በፊት ነው ማውቅ እዚህ ጋር ፍቅር ስለተጫወተች እኔን እንደዚህ የማድረግ መብት የላትም። እኔ የስንት ታላቁ ነኝ፣ በጣም ታላቁ ነኝ። ገባሽ? የልጅ እናት ነኝ። እሱ ማለት ትንሽዬ ወንድሜ ነው፣ በጣም ትንሽዬ ወንድሜ ነው። ለሌላ ሴት ምናምን ብለሽ እኔን እንደዚህ አይነት ዲስሪስፔክት ውስጥ እንዳታስገቢ። በቀን ከሚዲያ እንድትጠፊ ነው ማድረግሽ። ዶንት ትራይ ሚ ኦኬ። አናዘር ታይም ዶንት ትራይ ሚ። በጣም ነበር የምወድሽ ቢኮዝ አይ ሪስፔክት ማይ ሊር ብራዘር። እኔን ጣሶችኝ ነብር አየኝ በይ ከዚህ ሚዲያ አንተ እያጠፋፋለሁ። አሌክስ ማርያምን እንደዚህ አይነት ንቀት እኔ በህይወት አይቻላል። ለሌላ ሴት ምናምን ትላለች፣ እኔን እንደሌላ ሴት አንቺ ወይኔ ነው ኢቨን ጠላቶቼ የሚላቸው እንኳን እንደዚህ አይነት ንቀት እኔ ላይ አድርገውብኝ አያውቁም። ትናንት ዛሬ የመተሽ አፈቀፍ ብለሽ ጭራሽ ከወንድሜ ቤት ነን። አሌክስ አንተ እኮ ማለት እኮ በጣም ይሄ ከኔ ጋር የሚኖረው ትንሽ ወንድሜ ከኔ ጋር ይኖራል። ትንሽ ወንድሜ እኔ ታናሽ እሱ ማለት እኮ ነው አንተ ለኔ አሁን ትንሽዬ ልጅ በየቀኑ እንዳታመጣት አሁን በዚህ ስሜት ላስቀይማት ነው። አሌክስ አማርኛ ስለተፈልጥ አይሆነን ሚዩት ጌራት አንተ ራስህ አንድ ነገር እንዳትናገሪ። እንደዚህ ናቸው እነሱ፣ እንደዚህ ናቸው። ሎዛ ቁልቋል ናይ ሎዛ ቁልቋል። እነሱ ቢፋቀሩ ምን ችግር አለው? አማራ ሕፃን ባገኝ ሲጣረጋለው ያልሽ አንቺ ቁልቋላ ዛሬ ምን ተገኘ? የአማራ ሕፃን ባገኝ ሲጣረግ የገላለው ስትይ የነበረ ቁልቋላ ዛሬ ምን ተገኘ? ዛሬ ምን ተገኘ? እኔ እኮ ግራ የሚገቡኝ እነሱ ለጥቅም አማራን ይፈልጉታል። ኦልዌይስ ለጥቅም የሚጠቀሙት ነገር ካለ ሁሌም ይመጣሉ። አብይን የሚጠቀሙት ነገር ካለ ይጠቀሙታል። እነሱ ከጥቅም ውጭ የሰውን ልጅ መውደድ ማክበር ማያውቁ አያቸዋል። ምንም ነገር ብታረጉ ከጥቅም ውጭ ያደረጉ የአማራ እንደ አማራ ምጠላው የለም እያለች አይደል ስትናገር የነበረው አይደል እንዴ? ፊት ለፊት እኔ በዶክመንት ነው የማወጣው። ስለዚህ እንደነዚህ አይነት ቁልቋላሞች ለምንም አይመቹ። you should be proud። ለምን መሰለ? አብዛኛው ታዋቂ የተባሉ የአማራ ልጆች እንደዚህ አይነት ተራ ንግግር አይናገሩ። ታዋቂ የሚባሉ ሶሻል ሚዲያ ላይ ትልልቅ የተባሉ የአማራ አክቲቪስቶችም ሆነ ስለ አማራ ድምፅ የሚሆኑ እንደዚህ አይነት ተራ ወሬ አያወሩ። ህወሓትን እንረግጣለን፣ ሽንት በሽንት ነው የምናረጋት እና አድርጌዋለሁ። ህወሓትን አፈር ከድሜ አግብቻለሁ። ኤቭሪባዲ ነው አፈር ከድሜ ያስዋቡደው ወልቃይት ጠገዴ አማራ ወስዶታል መልሶ በጉልበቱ ሞክር ለመመለስ ሞክር። እናንተ እኮ ሚስጥራችሁን ልዘግባችሁ ሌላ አማራ እግዚአብሔር መሰክሬ ነው የምላችሁ። እነ ደብረ ጽዮን ወዲያው እንደዛ ኤርትራ ቀጥቅጣቸው ልክ ፕሪቶሪያው ስምምነት እንደሆነ ቀጥታ ኤርትራ ነው የገቡት። ኢሳያስን ያናገሩት ይህንን ነገር አብይ ሲሰማ ነው ከኢሳያስ ጋር ጸቦ የመጣ። የወደብ ጉዳይ አይደለም፣ እውነቱን ሶሻል